እባክህ ማረኝ ጎሽሜ። አይ እኔ ነገር ሯ ሯ ሯ ሯ ጭራሽ አሁን ጎሽሜ ይኸው ስለት መጣሁልህ። እንደው በቃ ሂጅ እሳቸው መፍትሄ ይስጡኝ። አይ ቅድም ዘንድሮ እንደው ተዋረድኩ። አሁን ምን ልላ? አቤት ቅድም እንደው ምን አፋለኝ? ወይኔ በዛፈርኩበት ሰፈር ልዋረድ። አይ ነቅሌ ተበለው ፀሐይ። አይ ጉዴ አይ ጉዴ። አሁን ተሻለኝ ይሆን? አይ ጎሽምዬ ሞትክ ዛሬ በቃ ተበላህ። አይ ልክስክስ መታመጥ መስሎ ነበር። እንደዚህ አዋርደህ ክብሬን አዋርደህ። ተው ደባልቄ ተው ሰበሆንብሃለሁ በህግ ተው። እዳ ትገባለህ ነግሬሃለሁ። እባክህን ተው አታድርገው አታውቁት። ወይኔ እግሬ ወራዳ ሰራሁልህ። እንዲህም እንዳዋረድከኝ አልቀረም። እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጎሽሜ ማን ዘረረ? አረ ሰው ያለህ? አረ ትልቁ ዛፍ ጎሽሜ። አያባ ዛሬ ጉዶኛለሁ። ተበልቻለሁ። እግሬ ተረካኝ እኮ ጠመንጃ። አይዞህ እግዚኦ። የራስ ኃጢአት ለራስም ለቤተሰብም ጠንቅ ነው አሉ። ይህን ጊዜ እንደለመድከው ይህን ስትወሰልት ነው አንዱ እንደው በጥይት እንደው የሰነካከት። ለመሆኑ ማን ነው እንደዚህ ያሰነካከታል? አባባኮትን ቶሎ አሁን ያግቱኝም። ያው ልክ ሞት። አይ እግሬ ሁሉም እንዳሉት ነው። የማን ጠጉፋል ነው? የባልቄ ነው። አባ አሁን አግዙኝም ወይ እግሬ አልተረፈም እኮ። በል ነገሩ ሳይከር ሽማግሌ ገብቶ መፍትሄ መስጠት ያስፈልጓል። አንተ እንዴት የተከበርከው ሰው አባትህንም አዋረድክ፣ ቤተሰቦችን አገር እንደው ያስማል። በል አሁን ሽማግሌዎችን ሰባስቤ እመጣለሁ። አይ ጎሽሜ እንደው ታልፎ ይሆን? አይ የሁሉ የኔ ስራ ነው። አይ እንደው አይተርፍም። እሱስ ይገድለዋል። ውይ አባ እንዴት ነዎት? እንዴት አደሩ? ይፍትኝ ባርኩኝ። እግዚአብሔር ይመስገን። እንደምን ዋልሽ? እንደምን ቆየሽ? ደህናሽን ሰነበትሽ ወይ? እግዚአብሔር ይፍታ፣ እግዚአብሔር ይባል። ደህናሽን ሰነበትሽ? አይ አባ ደህና አይደለም። ስራ ያሳፈረኝ፣ አንገቴን አስደፋኝ። አይ ተሆነ በኋላ እንግዲህ ምን ይደረጋል? ሁሉንም ሰምቻለሁ። ጎሽሜን ደባልቄንም አናግሬያቸዋለሁ። እዚህ አሁን ቁሱንም ልኬዋል። በሀገሩ ወግና በሀገሩ በባህላችን እርቅ እንፈጽማለን። እርቃችን አድርገን አንቺም ተጸጽተሽ ወደ ቤትሽ ወደ ትዳርሽ በይቅርታ ትመለሻለሽ። አይዞሽ ልጄ። እንግዲህ ከሆነ በላይ ጸጸትና ማልቀስ ከንቱ ዳሴ ነው የሚሆን። ተይው በቃ። እግዚአብሔር እንግዲህ ያጣመረው ማንም አይለየው። ምንም ማድረግ አንችልም። አይዞሽ። እግዚአብሔር ይስጥልኝ አባ። እንደው እንደናንተ አይነቶች አባቶች ባይኖሩ ምን ሆን ነበር? አይ ፈጣሪንም ቤተሰቦችንም ትዳሬንም አስቀይሜ ከትዳሬም ውጭ በመሄድ እንደው ተጸጽቻለሁ አባ። እንደው አይ ልጄ እንግዲህ ዋናው መጸጸት ጥሩ ነው። ዋናው እኮ መጸጸት ነው። የሰው ልጅ ከሽምግልናው እንገናኝ በይ። ደህና ሁኝ። ከሽምግልናው እንገናኝ።